በቀሉ ቀንሽ ደረሰ ያልሽውን ደግሞ ሰምቻለሁ አንቺ ቢግ ማማ በቀሉ አለውልሽ ቀንሽ ደርሷል ቀንሽን ቁጠሪ አሁን ቀንሽን ቁጠሪ I'm a savage ሴዶ ከዚህ መጽሐፍ ውስጥ ኤኒ ፔጅ ካነበብክ ኤኒ ፔጅ ሙሉን ካነበብክ ከማሸንፈው 4 ሚሊዮን ውስጥ 1 ሚሊዮን እሰጥሃለሁ ላንተ አንዳንድ ሰዎች ምን አለ መሰለህ የሆነ በቃ እንግሊዘኛ ስላወሩ የተማሩ ይመስላል እንደዚህ ያለ ሰዎች መሃይቦች ይባላሉ ዕውቀት ማለት በዕውቀት ተጠቅመህ ገንዘብ ስታገኝ ራስን ስትገነባ አገር ስትገነባ ዓለም ሲያቀ ነው ከዛ ውጪ ዕውቀት ምንም ጥቅም የለውም ገብቷል አይደል ዝም ብሎ እሷ አንድ 5 እንግሊዘኛ አወራችና ራሷ እንደተማረ ትቆጥራለች እኔ ልንገርህ አይደል ያው ሰው መሃይብ አይባልም ሰው እሱ ግን 200% መሃይብ ነው አልተማረም ምንም ዕውቀት የለውም ስለዚህ ለነዚህ አይነት ሰው ደግሞ መልስም መስጠት እንግዲህ ሰጣውት እንዴ ለሁሉም ሰው ነግራለሁ እዚህ ኤልቦ ላይ በቀሉ ይየነቀሳለሁ እና ሰይዶን ሶርድበት በቀሉ ሚኖን ስም በህልሙ እንዲያዩ ይፈልጋሉ አይኑ ሲጨፍን is going to be seeing በቀሉ ሚኖን for the rest of his life እሷ አሮጊት ነች በቀሉ ምላስ ነው አሮጊት ያው ወሬ ነው በወሬ ነው የሚያምነው አይደል ወንድ ልጅ ደግሞ የሚፈተነው የት ነው ሜዳ ላይ እንገናኝ ይላታል በቀሉ ቀንሽ ደረሰ ያው መለፍለፍ አመልሽ ነው የበቀሉ ጸባይ ነው የቢግ ማማ ወይም አዲሷ ስሟ ደግሞ ቢግ ማማ እንላታለን ኢንተርናሽናል ስሟ ማለት ነው ሀገር ውስጥ ስሟ ደግሞ በቀሉ ማለት ነው በቀሉ ያው አንቺ ምላስ ብቻ ነው ዝም ብለሽ አሁን እንደውም ሳይሽ የሆነ የተጠቀጠቀ ጭር የተጠቀጠቀ መዳበራ መስለሽ አንቺ አሁን ኤምኤምኤ ፋይት አደርጋለሁ ስትይ እንደማትመጥኝ እንግዲህ ሪንጉ ላይ እናያለን ቀኑ ሲደርስ አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ መዳናለ ምስክሬ ነው እንኳን ደስ ያለ በመጀመሪያ እንኳን አብሮ ደስ አለን ያው ከሰይዶ ጋር ቀጣይ ፋይት አላችሁ ከዛ በፊት ግን ሳትዋሽ ንቃተ ህሊና በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር ተናግሬያለሁ 100% እሺ ሰይዶ ቻሌንጅ ያደርገኛል ታስባለህ ሰይዶ እንደፈራ ያስታውቃል ከኔ ፋይት ካረገኝ ከዚህ በኋላ ማንንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሷን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰዋያ ፕራይሱ ነው እሱ ሶ እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ በባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቅጣለሁ everyone like anyone would accept that ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሮ ፋይት ያደርጋል so it's like ፍራቱ ገብቶናል እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርጋለሁ ነው ያለው እኔም አንድ ቃል እገባለሁ ቀን ይወሰን ኮንትራት እንፈርም ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ እኔ 3 ሚሊዮን ብቻ ወስዳለሁ ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ መዳናለ ምስክሬ ነው ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱም እንደምትለው በነገራችን ላይ የሰይዶ ዋጋ ውድ ነው ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንንም የለም 100% የኢትዮጵያ ህዝብ ሰይዶን ለማየት ነው የሚመጣው ማለት ነው እኔ አሁን ፔ ፐር ቪው መጠየቅ እችል ነበር ገብቶሻል አይደል በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር ለምን በጣም ብዙ ሰው ስለሚመጣ ማለት ነው ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል 200 ሚሊዮን ብር ይሆናል ማለት ነው ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም why because I'm so professional ማለት ነው አስረግጬ ነው ነግራችሁ አዘጋጆቹ ህዝቡም ማለት ነው ያ ነው ባክግራውንድ ምን ይመስላል የማርሻል አርት መጀመሪያ ኢንተርናሽናል ቴኳንዶ ነው 20 አመት ማርሻል አርት ውስጥ አለው ከዛ በኋላ ግን ለ13 አመት ሚክስድ ማርሻል አርት ሰርቻለሁ እኔ ጋይስ ማከሳሰራችን ቀጥለናል ንቃተ ህሊና ከሮቤል ጋር እንግዲህ የሚጠበቅ ትልቅ ፋይት አለና ንቃት ሮቤል አንድ ነገር ብሏል ሁሉን ሰው ከዚህ ፋይት በኋላ ስለ አንድ ጀግና ያወራል ብሏልና ለዚህ ምላሽ ምንድነው በወሬ ጀግና መሆን አይቻልም በወሬ ጀግና መሆን እንደማይቻል እኔ ማሳያ ነኝ ያወራው መጥቼ ተቀጥቅጫለሁ ቴክኒክ ባለው ሰው እኔ ደግሞ በሁሉም ነገር በልጧለሁ ቀጠቅጠዋለሁ ሰባብረዋለሁ ይሄ ምንም እንትን የለም ምን እንጠብቅ ክራሽ አደርጋለሁ ልጁ ሊትራሊ ያለኝን ፓወር እና አቅም ለማሳየት እየገባው ስላለ አጥንቱን ነው የምሰብረው አይ ስዌር
አንተ ውሻና አንበሳ ታወዳድራለህ? እኔ አክቹሊ ለሱ መልስ መስጠት እንፈልገው ሪንግ ውስጥ ነው መልስ መስጠት እንፈልገው። ይረጋጋ፣ ያየዋል። ባዶ ፊቴን ሰጥቼው እንደዚህ ከልብ ተማቶ መቶኝ ምንም ሊጥለኝም ምንም አልቻለምና በውስጥ በጣም በጉጉት ጠብቀዋለሁ ሪንጉ ላይ። አይ በጣም ነው እንበዛበት። ያያል፣ ህዝቡም ያያል፣ እሱም ያያል ሪንግ ውስጥ። የምሬ ነው የምልህ ከአንድ ስትራይክ ማይበልጥ ሰው ነው ማለት ዝም ብሎ አይነት ሰው ነው። ምንም የለኝም እኔ እንደዛ አይነት ማንነት የለኝም። እዛኔ አስቤ ስለማረ ሁሉም ነገር በስሜት ሳይሆን በስሌት ስለሆነ እንደዛ ምልበት ነገር የለም። ልጅ ነህ እመታሃለሁ እና ሁለተኛ እንዳፈጥን። ይሄ የመጨረሻ ቪዲዮ ነው ማለት ነው። ቀጥሎ እየመጣ ነው ያንን ጉረኛ ማለት ነው። ያንን ጉረኛ ዱቄት ሊያደርገው ነው። ያው እንግዲህ ሲገባ ቦይካ is the most complete fighter in this MMA heavyweight። ጠብቁት። ከደቂቃዎች ፊት አንድ ቪዲዮ ሰምቼ ነበር። ሰይዶ ያን ከቦይካ ጋር የሰራው ቪዲዮ ላይ ማለት ነው። ሰይዶ ማርሻል ያንን ጉረኛ ሊጠበጥበው ቦይካ መጥቷል ምናምን ሲል ነበርና እውነትም ጉረኛ ነው ወይ ደግሞ ለዚህስ ምንድነው ምላሽ? በነገራችን ላይ ስሙ ቦይካ አይደለም ሳይመን ነው። ቦይካ የኛ ስፖርት ቤታችን ስም ነው፣ የአሰልጣኝ ስም ነው። ሰው ቦይካ እያለ ሰው የሚጠራው የኔና አሰልጣኝ ስም ነው የሚሆነው። ምክንያቱም ያው ተወዳዳሪ ሲያሸንፍ የአሰልጣኝ ውጤት ስለሆነ የአሰልጣኝ ስም እንደሚጠራ ግልጽ ነው። ምናልባት ብዙ ጊዜ ጆኒ የሚለው ነገር አለና ብዙ ነገር ስለማይገባው እንዲህ ተቀላቅሎበት ነው የሚሆነው። ለማንኛውም እኔ ራሴን ፋይቴን ስጨርስ ማለት ነው መጥቼ በጥፊ መታሃለሁ። ኩያ አይደለም ማለት ሰይዱ ነው ወፍረህ ምናልባት እንደዛ መስሎህ ከሆነ ይሄ ጥሬ ስጋ እየበላህ ጥሬ የሆነ ወሬ አታውራ። ስጨርስ መጥቼ መታሃለሁ። ልጅ ነህ፣ ለኔ ልጅ ነህ። በዚህ በስፖርት ምናምን በማርሻል አርቱ በኤምኤምኤ ምናምን ልጅ ነህ፣ እመታሃለሁ እና ሁለተኛ እንዳፈጥን። ይሄ የመጨረሻ ቪዲዮ ነው ማለት ነው። ካልሆነ እንደነ ጆኒ ምናምን አልሰራብህም። እገርፋለሁ። አረፍ ግን ተናድጄ አይደለም። እሺ እገርፋለሁ ግን ያልኩት የምርህን